አናሳ የሆኑ ደካማ የሆኑ በቂ መከላከል አቅም የሌላቸውን አካባቢዎች እየዞሩ የማጥቃት ስትራቴጂው የቆየ ስለሆነ በዚህ ያው ማን ፈጸመው ለሚለው የተደራጀ ቡድን ፋኖ የሚባል የአማራ ክልል ቡድን አለ እሱ ነው የሚፈጽመው ይሄን ድርጊት ዓላማው ምንድነው ያው የመስፋፋት ስትራቴጂና የኢትዮጵያ ፈጣሪኛ ነን ኢትዮጵያን ያኖርናትም ያቆየናትም አሁንም ወደፊትም ምን መራተኛ ነን ከኛ ውጭ ሌላ አስተሳሰብ የለም ብሎ የነበረ ያጼ ስርዓት አስተሳሰብ በተለይም አሁን የብሔር ብሔረሰቦች እኩልነትን ያረጋገጠው ህገ መንግስት ባለመቀበል እንደገና ያጼ ስርዓት ወደ ኋላ አምጥቶ በብዙሃኑ የኢትዮጵያ ህዝብ ላይ ለመጫን የሚፈልጉ ኃይሎች የሚያደርጉት እንቅስቃሴ ነው ይሳካል አይሳካም ሌላ ነገር ሆኖ ከተቻለ እንኳን እስኩምዝን ነውና እንኳን qimantin ነውና ሌሎችንም እንደፈጥጣለን እንጨቁናለን እንጨብጣለን የሚል የትምክህት አስተሳሰብ ያቆጣቆጠበትና ይሄን የትምክህት አስተሳሰብ ደግሞ መስመር ሊያስይዝ የሚችል የማዕከላዊ መንግስት መዳከም ነው በየነው ወስድ ልክ ኢትዮጵያ ውስጥ እንደ ቀላል ነገር እየታየ የዜጎች መፈናቀል ቤት መቃጠል ሰው ቤት ተዘግቶ የሚቃጠልበት ለምሳሌ በመተማ ወረዳ በቅማንት ብሔረሰብ ላይ በተመሳሳይ ከአንድ ከተማ ብቻ 58 ሰዎች በእሳት የተቃጠሉበት ጅምላ የተገደሉበት ሁኔታ ነበር በጣም የሚገርመው ነገር በ100 ሜትር ርቀት የሀገር መከላከያ ሰራዊት ነበር ያያል አልታዘዝኩም መመሪያ አልተሰጠኝም በሚል እንግዲህ በተቋም ደረጃ ተቋቁሞ ሀገርን እና ዳር ድንበርን ህገ መንግስትን ስርዓትን ሊጠብቅ የተደራጀ መንግስት ትዛዝ በመጠበቅ መጀመሪያ ተቋሙ ሲመሰረት ሀገር ሊጠብቅ ነው ከዛ በላይ ምንም አዲስ ደብዳቤ እንዲጻፍለት እንትን የለም በህግ የተፈቀደ የራሱ የሆነ መመሪያ ያለው በ100 ሜትር ርቀት ግን 58 ሰዎች ያክል ጅምላ ሲጨፈጨፉ መከላከያ በርቀት ያይ ነበርና በአጠቃላይ ቀድመን ብየዋለው እንደው ወርታቻ ወርደን ስናየው በጉምዝ ብለን እናያለን እንጂ በኢትዮጵያውያን ላይ የሚደርሰው ግፍ በጣም አሰቃቂ ነው እንደ qimanት ህዝብ አሁን በጉምዝ ላይ የደረሰው ነገር ተደጋግፈን ተጋግዘን ልክ በqimanት እንደደረሰው ሁሉ በእነሱ ላይ ስለደረሰ አንድ ሆነን ድምጻችን ደምረን ለሚመለከታቸው የሰብአዊ መብት ተሟጋቾችና በሀገር ውስጥም የህግ የበላይነት ምናልባት ቢረጋገጥ ነው አሁን ህግ አለ ብለን የህግ የበላይነትም ተከብሯል ብለን ስለማናምን ጥፋተኞች ለህግ የሚቀርቡበት ሁኔታ እንታገላለን ፓርቲያችን ይታገላል በዚህ በኩል ድርጊቱ ግን ያው ቅድም ገልጫዋለሁ በአንድ የመንግስት አስተዳደር ውስጥ ከተማ ላይ ነፍጥ ተይዞ መሳሪያ ጥይት ስንቅ ማቴሪያል ተሟልቶ የሆነ ቦታ ጥቃት ለመፈጸም በመኪና ተጭኖ ሲሄድ እንደውም አንዳንዶቹ በመንግስት በጀት እና በመንግስት አምቡላንስ የሚንቀሳቀሱበት ሁኔታ አለና ፓርቲያችን ያዋግዛልም ያዝናልም ማዘናችን ራሱ በእንባ ብንገልጸው ወገባችን በገመድ ታጥቀን በእንባ ብንገልጸው አይወጣንም በጣም አሳዛኝ ነው በጣም አሳፋሪም ነው ኢትዮጵያ ውስጥ ኢትዮጵያውያን በራሳቸው በባህሪያቸው ሩህሩህ ሃይማኖት ያላቸው ደጎች ቅኖች እኔ በዚህ 2 አመት የመጣው ነገር ግን የተለየ ነገር ስለሆነ አሳፋሪ ነው እንደ ፓርቲያችን ያዝናል በዚህ አጋጣሚም መንግስትን በተቻለ መጠን ተደራይተን የምንጠይቅበት ሁኔታ ማዕከላዊ መንግስትን ህግ የማስከበር ስራውን እንዲወጣ ካልተወጣ ደግሞ ሀገር ሊመራ የሚችል አካል በአግባቡ ሀገሪቱ ወደ ከፋ ሁኔታ ሳትሄድ ትራንስፈር የሚያደርግበት ሁኔታ ቢፈጠር ፓርቲያችን በዚህ ያምናል እንደው ወርታቻ ወርደን ስናየው በጉምዝ ብለን እናያለን እንጂ በኢትዮጵያውያን ላይ የሚደርሰው ግፍ በጣም አሰቃቂ ነው እንደ qimanት ህዝብ አሁን በጉምዝ ላይ የደረሰው ነገር ተደጋግፈን ተጋግዘን ልክ በqimanት እንደደረሰው ሁሉ በእነሱ ላይ ስለደረሰ አንድ ሆነን ድምጻችን ደምረን ለሚመለከታቸው የሰብአዊ መብት ተሟጋቾችና በሀገር ውስጥም የህግ የበላይነት ምናልባት ቢረጋገጥ ነው አሁን ህግ አለ ብለን የህግ የበላይነትም ተከብሯል ብለን ስለማናምን ጥፋተኞች ለህግ የሚቀርቡበት ሁኔታ እንታገላለን ፓርቲያችን ይታገላል በዚህ በኩል ድርጊቱ ግን ያው ቅድም ገልጫዋለሁ በአንድ የመንግስት አስተዳደር ውስጥ ከተማ ላይ ነፍጥ ተይዞ መሳሪያ ጥይት ስንቅ ማቴሪያል ተሟልቶ የሆነ ቦታ ጥቃት ለመፈጸም በመኪና ተጭኖ ሲሄድ እንደውም አንዳንዶቹ በመንግስት በጀት እና በመንግስት አምቡላንስ የሚንቀሳቀሱበት ሁኔታ አለና ፓርቲያችን ያዋግዛልም ያዝናልም ማዘናችን ራሱ
በእንባ ብንገልጸው ወገባችን በገመድ ታጥቀን በእንባ ብንገልጸው አይወጣንም በጣም አሳዛኝ ነው በጣም አሳፋሪም ነው ኢትዮጵያ ውስጥ ኢትዮጵያውያን በራሳቸው በባህሪያቸው ሩህሩህ ሃይማኖት ያላቸው ደጎች ቅኖች ነበርን በዚህ 2 አመት የመጣው ነገር ግን የተለየ ነገር ስለሆነ አሳፋሪ ነው እንደ ፓርቲያችን ያዝናል በዚህ አጋጣሚም መንግስትን በተቻለ መጠን ተደራይተን የምንጠይቅበት ሁኔታ ማከላይ መንግስትን ህግ የማስከበር ስራውን እንዲወጣ ካልተወጣ ደግሞ ሀገር ሊመራ የሚችል አካል በአግባቡ ሀገሪቱ ወደ ከፋ ሁኔታ ሳትሄድ ትራንስፈር የሚያደርግ በዲሞክራሲ ስርዓቱስ አቅም በጠመንጃ አይለካ ግን አሁን እየተደረገ ያለው መንግስት ራሱ እኮ እኔ አይደለሁም የግንቦት ሰባትን እኮ ስብሰባ ለማገድ ክላሽ ይዘው ወጥተው ዋናው የክልሉ ዋና ከተማ ባህር ዳር ላይ አይኤስ የሚባለው ይሄ የአሸባሪውን መስሎ ማለት ነው በእንደዛ ሁኔታ ባህር ዳር ላይ መንግስት ባለበት ሀገር ላይ እንደዛ ከሆነ ጉምዝ ላይ ምን ደንቅ ነገር አይደለም ቅድም ቄስ ይጋብሉታል ምክንያቱም ይሄ በሀገሪቷ ጠቅላላ ለዜጎች ህይወት ዋስትና የሚሰጥ አካል ጠፍቷል እኔ ይቅርታ በእኛ ይሄንን አሁን የኛን ዞን በተመለከተ ብቻ አይደለም እኔ ክቡር ጠቅላይ ሚኒስትራችን በጣም ከሳቸው ካዩት እድል አጥቼ ነው እንጂ ከመጋይት እስከ መጋይት በሚለው ራሱ አንድ የጻፍኩት ነገር ነበር ከመጋይት እስከ መጋይት ብዙ የኢትዮጵያ ህዝብ የማያስባቸው የማንጠብቃቸው ምንም ነገር ይሆናሉ ብለን የማናስባቸው ተስፋ የቆረጥንባቸው ነገሮች አድርገዋል ተቆጥሮ ማልቁ አንድም ቀን ሀገራቸው ይገባሉ ያልተባሉ ሰው ይገብተዋል እስረኞች ተፈተዋል ብዙ መቁጠር እንችላለን እኚህ ጠቅላይ ሚኒስትር ግን በጣም በህይወቴ ውስጥ ሁሌ የማዝንባቸው ነገር ለሰው ህይወት ምንም ደንታ የላቸው ምንም ካንድ የቅማንት ዜጋ ይልቅ አቶ ደመቀ እንዴት ዋልክ እንዳይለው እንዳያኮርፎ ነው የሚፈልገው ይሄ በጣም እጅግ በጣም ያዘንኩበት በህይወቴ ውስጥ እንግዲህ ጠቅላይ ሚኒስትር ናቸው በህይወቴ ግን አዝነባቸዋለሁ